ሰላም ወዳጆቼ እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ያዘጋጀሁላችሁ ቪዲዮ ደግሞ ለአዲሱ ቤቴ ኪችኔን ሳዘጋጅ በምን መልኩ እንዳዘጋጀሁ አሳያችኋለሁ። ሀሳብም እንደምታገኙበት ተስፋ አድርጋለሁ። እስከ መጨረሻው ከኔ ጋር እንድትቆዩኝ እየጋበዝኩ ወደ ዝግጅት ያልፋለሁ። እንግዲህ የተወሰነ ካውንተሩን ጸዳ አደረገውና ከዛ በኋላ እቃዎቹን አስቀምጣለሁ። ይሄ ስፕሬይ ለማጽጃነት የተጠቀምሁት ነው። ጉድስ ነው የገዛሁት። ቆንጆ ሽታ ነው ያለው። እኔ ካውንተር ሳጸዳ ፎጣ አልጠቀምም። ፔፐር ታውል ወይም ደግሞ ዲስኢንፌክታንት ዋይፕስ ነው የምጠቀመው። ሞር ባክቴሪያ እና ጀርም እንትን ላለማድረግ እያልሁ እንደዚህ ተጠቅሜ የምጥለውን ነገር ነው የማደርገው። ባለፈው ቀንጨብ አድርጌ ካሳየዋችሁ ኪችን የተወሰነ ለውጥ ያለባችሁ ካለ ሃንድሎቹን ቀይሬያቸዋለሁ። የበፊቱ ጎልድ እና ብላክ ከለር ያለው ነገር ነበረ። እሱን ቀይሬ ሙሉ ለሙሉ ብራስ አድርጌዋለሁ። ይሄኛውን ነው በጣም የወደድኩት። ከእንደገና ደግሞ መስኮቱ ላይ ስካንስ ተጠቅሜያለሁ። 2 በባትሪ የሚሰሩ መብራቶችን አድርጌያለሁ። እነዚህ የምታያቸው ሪሶች ናቸው። አንዱ በጣም ትልቅ ነው፣ አንዱ አነስ ያለች ናት። አነስ ያለችዋን መርጫለሁ ላይ ካቢኔቱ ላይ ለማድረግ፣ ምክንያቱም የተጨናነቀ አይነት እይታ እንዳይኖረው። እኔ ቀለል ያለ ስታይል ደግሞ ታውቃላችሁ እና ሲምፕል የሆነ አንድ ብቻ ፊት ለፊት አስቀምጣለሁ። ማንጠልጠያም አልተጠቀምሁም፣ እጀታው ላይ ነው ያደረግኩት። ምክንያቱም ብዙ ጊዜ አልከፍተውም ይሄንን ቦታ። ተለቅ ያለውን ግን ፓንትሪ በር ላይ እዛ ጋር እሰቅለዋለሁ። በመስኮቱ በኩል ደግሞ ሼልፍ አለ። እዛ ላይ ደግሞ የሚያምሩ እቃዎችን አስቀምጣለሁ። ኪችን ውስጥ ኦፕሽናል ሲኖሩ በተወሰነ መልኩ በጣም ቤት ያሳምራል እና የኔም የተወሰናልኝ እዛ ጋር አድርጋለሁ። እላዩ ላይ በባትሪ የሚሰሩ 2 ላይቶችን አድርጋለሁ። መስኮቱ ላይ ደግሞ ሮማን ሼድ ለማድረግ አስቤያለሁ። አዎ ግን እንደምታውቁት በአንድ ሁሉም ነገር አይገዛም እና ዋን ቲንግ አት ታይም ስለሆነ ቀስ ብዬ አሟላለሁ ብዬ አስባለሁ። አሉ ብዙ ነገሮች የሚገዙ የጎደሉ ብዙ ነገሮች አሉና ሞም አድርጋችሁ ስትመጡ ወደ ትልቅ ቤት ሲሆን ባዶ ነው የሚሆነው እና ቀስ እየተባለ ግን በጊዜው ያው ይሟላል። ይሄን የማታውቁት ካላችሁ ዲጂታል ፎቶ ፍሬም ነው። ፎቶዎችና ቪዲዮዎችን አፕሎድ ታደርጉበታላችሁ። ራሱ እየቀያየረ ያሳያችኋል። በጣም ዘመናዊ ነው። እኔ ፎቶ በጣም እወዳለሁ እና
እንደዚህ ልጆቼን ፎቶ ሳይ ለውጣቸውን ሳይ የተለያዩ የነበርንበትን ቦታ ትዝታዎችን ሳይ በጣም ነው ደስ የሚለኝ እና ፍሪጅ ላይ ብዙ ጊዜ ፎቶ ወይም የተለያዩ ነገሮችን ማድረግ አልወድም። ክለተር ሆኖ ነው የሚታየኝ። ግን ማየት መፈልጋቸውን እዚህ ላይ አፕሎድ አድርጋለሁ አያለሁ። ሌሎች አለ አይደል የልጆች ጋር የተያያዘ ከትምህርት ጋር የተያያዘ ሌሎች ማስታወሳቸው ወረቀቶች ካሉ ደግሞ ሌላ ማስቀምጥበት ቦርድ አለ፣ እዛ ላይ አድርጋለሁ። ኪችን ሲንኬን ከመረጥኩት በኋላ እንዴት እንደወደድኩት ማደርን ነው እና በጣም ሰፊ ነው፣ ትልቅ ነው እና ከዛም የተነሳ ይሄውን አንደኛው የቾፒንግ ቦርድ ነገር ነው እና የተለያዩ እቃዎች አሉት። የፍሩት ማጠቢያ ያለው፣ የብርጭቆ ማጠቢያ ያለው እና ያንን ፓርቱን በጣም ነው የወደድኩለት። ስፋቱ ላይክ ብዙ እቃ ቆሽሾ እስክታጠውስ ድረስ ማጠራቀም ይችላል። ምንም እንኳን ቤታችን አሳምረን አዘጋጅተን ቆንጆ ሽታ ከሌለው ደስ አይልም እና በዚህ ወቅት ደግሞ ክሪስመስ ሲዝን ላይ ለቤት ቆንጆ ሽታ የሚሰጥ ባህላዊ የዚህ ሀገር የባህላዊ ቆንጆ ሽታን የሚሰጥ አሰራር ደግሞ አብረን እናያለን ማለት ነው። አሁን እያጠፉ ያለሁት ቤሪዎች ናቸው። ብርቱካን፣ አሁን ያያችሁት ክራንቤሪስ፣ የስጋ መጥበሻ ቅጠል፣ ሲናመን እና ክሎቭስ እነዚህ ያስፈልጉናል። ከኦሬንጁን እንደዚህ አድርጌ እቆራርጠዋለሁ። እዚህ የምታዩት ስታርታፕ ድስት ውስጥ ሁሉንም ጨምራቸዋለሁ አንድ ባንድ። ከዛ በኋላ ውሃ ነው የምሞላበት። በጣም ሞልቶ እንዳይፈስ የተወሰነ ተውለትና ውሃ አድርግበታለሁ። ከዛ ሲፈላ በእንፋሎት መልክ ሽታው ይወጣል ማለት ነው። ልነግራችሁ አልችልም። ሙሉ ቤቱን ነው ጠረን የሚቀይረው። በጣም ቆንጆ ነው። ኦርጋኒክም ስለሆነ ደግሞ በጣም ሴፍ ነው። ሙሉ የቤቱን ቫይብ ነው ፍሬሽ የሚያደርገው። ኪችን አይላንዱ ላይ 4 ወንበር የሚያስቀምጥ ቦታ አለ። እነዚህ የምታያቸውን ወንበሮች እያስቀመጥኩ ነው። ታውቋቸዋላችሁ፣ ግን እንደ መቀመጫነት ሳይሆን እንደ ኮርነር ቴብል አድርጌ ነበር ስጠቀምባቸው የነበረ። ሁለቱንም ነው አገልግሎታቸው። ከለራቸው በጣም ነው የሚያምረው። ማንጎድ
አይነት ከለር ነው ያላቸው። ግን እውነቱን ለመናገር ሌላ ነው መግዛት የምፈልገው። ተለቅ ያለ በደንብ መደገፊያ ያለው ነው፣ እሱን ነው ማድረግ የምፈልገው። እስከ ጊዜው ድረስ እነዚህ ይሆኑናል። የምፈልገውን ስገዛ እቀይራቸዋለሁ። ኪችን ራነር ኦርደር አድርጌ እሱን እየከፈትኩ ነው ያለሁት። ማሽን ወሼብል ነው፣ ለስላሳ ነው፣ ቆንጆ ነው። ከለሩንም ሁሉንም ወድጀዋለሁ። ግን ትንሽ ያጠራጠረኝ ሳይዙ ትልቅ የሆነ መስሎኛል እና ወይ ልመልሰው ወይም ደግሞ ሌላ ቦታ ላይ ላድርገው እያልሁ ነው። ስቲል ገና አልወሰንሁም። እስኪ ሀሳባችሁን ንገሩኝ። ይሄኛው ሳይዝ እና እንትን ከዚህ በፊት የነበረኝ ነው፣ እሱን አድርጌዋለሁ። እስኪ እናንተን ሀሳብ ንገሩኝ በዚሁ አጋጣሚ። ወዳጆቼ እንግዲህ ኪችኔን ያዘጋጀሁበት ያሳመርሁበት ቪዲዮ ይሄንን ይመስላል። ኢንስፓየር እንደምትሆኑበት አይዲያም ደግሞ ታገኙበታላችሁ ብዬ አምናለሁ። ጊዜያችሁን ስለሰጣችሁኝ እስከ መጨረሻው ከኔ ጋር ስለነበራችሁ በጣም ነው የማመሰግነው። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ተውልኝ። ሁሌም ካያችሁ በኋላ ላይክ እንድታደርጉኝ ኢንከሬጅ እንድታደርጉኝ ይጋብዛለሁ። በሚቀጥለው በሌላ ቪዲዮ እስክንገናኝ የተባረከ ሳምንት ይሁንላችሁ።